ድራማ ላዝንም ይቅርታ አድርግልኛል። ይቅርታ አድርግልኝ። እንዲህ ማልቀስ ቀላል ነው። ይሄ ሁሉ ብላ 300 ሰው መሃል ነፃ የወጣሁት አምባሳደር ሌባ ከሆነች ትጠይቅ ተብሎ ሌባ ስላልሆንኩ ነው። 300 ሰው ተታለን ነው ኤምባሲ እንዲከፈት ነው እኛ የፈረምነው ለስከራር አይደለም ስላሉ ነው። ለዚህ ድራማ በጣም አዝናለሁ። ጊዜ ባልናባክን ይሻላል። እስከዳር ቆያት ታልቅሺ። ለዚህ ነው ኢትዮጵያ ማትቀየረው ለዚህ ነው። ይሄ አይገባኝም ነበር። ግድ የለም ይሄ አይገባኝም። ገፍተው አንተ ፊት አደረሱኝ። እግዚአብሔር ይስጣቸው ጠላቶቼ። ግድ የለም አሁን ኢትዮጵያ መቀየር ያቃታት ያንቺ አይነት እና የኤልሳቤት አይነት ሰዎች ስለበዙ ነው። አንደኛ ሰው አጥፊ ደካማ እንደሆነ ማመን አለበት። ብፁዕ መልአክ የሚባል ሰው የለም፣ ሰው ያጠፋል። ሁለተኛ ሰውየው ተሳስቶ እንኳን ጥፋት አምኖ ከሆነ አንቺ ቀዳሚ ተግባር ሊሆንሽ የሚገባው የእሷን በሽታ ማዳን ነው። ተሳስታ ነው አሁን ዋሽታ ነው ድራማ ሰርታ ነው ብንል ራሷን ነው እየጎዳች ያለችውና እሷን ማዳን ነው ቀዳሚ ተግባርሽ መሆን ያለበት እንጂ የእሷ ድራማ ወይም የእሷ ያልተገባ ነገር ትክክል እስካሁን አንቺን አይጎዳሽም።